ጀግና ሴት ናት። ጀግና የሚል ቃል ያንሳታል። ከሞት አፋፍ ተርፋ ወንጀለኛውን ለሕግ ያቀረበች ጀግና ሴት ናት። ነገ በቤቶቻችን ላይ ላለመድረሱ ወይንም ላለመከሰቱ ምንም ዋስትና የለንም። እባካችሁ ለዚህ ልጅ ፍትህን እንጠይቅላት። እንግዲህ በሕግ ዙሪያ የምሰሩ ሰዎችም እባካችሁ እንድደግፏ ስል በአክብሮት እጠይቃለሁ። በሌላ ቁሳቁስም መርዳት የሚችሉ ሰዎች እንግዲህ ሙሉ ሆዷ ነው የተተለተለው። እንግዲህ እወድሻለሁ አፈቅርሻለሁ ብሎ በዳበሳት እጁ ስለት ይዞ ሰውነቷ ሙሉ ተልትሎ እንግዲህ ከሞት አፋፍ ነው የተረፈችው። እጅግ በጣም የምታሳዝንና ልብ የምነካ ክስተት ነው። እንግዲህ ፍትህ እላለሁ እኔ በበኩል። እባካችሁ ፍትህ አብረን እንጠይቅ። ይህ ነገር እየተደጋገመ እንዳይሄድ ዛሬም ፍትህን ለዚች ወጣት እንጠይቅ። እጅግ በጣም ታሳዝናለች። ስለዚህ መርዳት የሚችሉ ሰዎች እባካችሁ እርዷት። ፎሎ ያላደረጋችሁኝም ፎሎ ማድረጋችሁን እንዳትረሱ።